አንዳንድ ወንበዴዎች በትግል ካባ ይለብሱና ያን የትግል የለበሱትን ካባ አጉልቶ በማሳየት ውስጣቸው ግን ተኩላዎች በጣም በህዝብ ስም እየማሉና እየተገዘቱ ህዝቡ የነበረውን እሴት ያገኘው የነበረው ማህበራዊ ኢኮኖሚያዊ ፖለቲካዊ ያገኛቸውን ትርፎች እንዳያጣጥም ያለፈው ስርዓት እጅግ አፋኝ ጨቋኝ ዘረኛ ስርዓት ነበር። ያ ስርዓት በመላ ኢትዮጵያ ዘርግቶት በነበረው መዋቅር ህዋታዊ መዋቅር አፈናና ጭቆና በደል ሲያደርስ የነበረ ስርዓት እንደሆነ ይታወቃል። ለዚህ ደግሞ አንዱ ሰለባ የሆነው አማራ ክልል ነው። አማራ ክልል እንደሚታወቀው ከአከላለሉ በራሱ ክልሉ በራሱ የተዋቀረበት መዋቅር በራሱ ከመጀመሪያም ጥያቄ የነበረበት ምሁራኖቹ አልተወከሉም፣ ኢሊቶቹ አልተወከሉም ተብሎ በሰዓቱ ከፍተኛ ውግዘት የነበረበት የአማራ ህዝብ አጠቃላይ የመላ ኢትዮጵያ ህዝብ ተጨቁኖ የነበረ ስርዓት እንደሆነ ይታወቃል። ወያኔ ኢህአዴግ አሁን ያሉት ልጆች አማራ ክልል ላይ ያሉ ልጆች መልሰው ያንን ስርዓት ለማንጣት እንግዲህ በፊት ያው ሲከለል ክልሉ ብዬሻለሁ በየምድር ከነበረው ለምሳሌ የወልቃይት ጠገዴ ሰቲት ሁመራን መሬት ወደ ትግራይ በማካለል ከፍተኛ የሆነ የህዝብ ጥያቄ የነበረበት ክልል ነው። ሲቀጥል ራያ ወሎ የነበረውን ወደ ትግራይ በመጠቅለል ራያንም ወስደው ወደ ትግራይ ከልለው ከፍተኛ እስካሁን ድረስ አፈና ጭቆና በደል ያለበት ማህበረሰብ ጥያቄ ያለበት ነው። ይሄን ወያኔ መራሹ ስርዓት እንዳመጣው ይታወቃል፣ ግልጽ ነው። ሌላው በፖሊሲ ደረጃ ቀርጸው ያን ማህበረሰብ ወያኔዎች ምን ያክል ሲቀጠቅጡት እንደነበረ ሲያሰድዱት እንደነበረ ሲገሉት እንደነበረ የሚታወቅና ግልጽ ነገር ነው። ይሄ ስርዓት በህዝብ እምቢተኝነትና ኢህአዴግ በውስጡ በተፈጠሩት የለውጥ ታጋዎች ስርዓት ተቀየረ። ስርዓት ሲቀየር እዚህ ጋር ግን አኩራፊ ቡድን ተፈጠረ። ያ አኩራፊ ቡድን ነው አሁን በፋኖ ስም ላውን ፋኖ ነኝ እያለ ውስጡ ግን የወያኔና የሻቢያ ተልኮ ይዞ ተኩላ ሆነው የአማራን ህዝብ ስቃውን እያበሉት